እስከዛሬ ቻት ጂፒቲንም ሆነ ጀሚናይን እንደ ጉግል ሰርች ስትጠቀሙ ከነበረ ዛሬ ታቆማላችሁ። የዛሬውን ቪዲዮ ሁለት ጊዜ ማየት አለባችሁ። አንደኛው ሐሳቡን በደንብ ለመረዳት፣ ሁለተኛው ደግሞ ከኔ ጋር እየሰራችሁ በደንብ ፕራክቲስ ለማድረግ። ዛሬ የምንነጋገረው ከኤአይ አፕሊኬሽኖች ጋር ለመግባባት የምንጠቀምበትን ፕሮምፕት ኢንጂነሪንግ ነው። መጨረሻ ላይ ደግሞ ቻት ጂፒቲን እናንተ በፈለጋችሁት መንገድ ካስተማይዝ የምታደርጉበትን ሩት ፕሮምፕቶችን አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቻት ጂፒቲን ወይንም ጀሚናይን ተጠቅማችሁ የማታውቁ የመረጣችሁትን ስልካችሁ ላይ መጫን ትችላላችሁ። ከዛም ዩዘር ኔም እና ፓስወርድ በመጠቀም ካልሆነም በጂሜል ኢሜይላችሁ ሳይን አፕ ማድረግ ትችላላችሁ። እኔ የዛሬውን ቪዲዮ የምሰራላችሁ ቻት ጂፒቲን በመጠቀም ነው። ጉግል ጀሚናይን፣ ክላውድን ወይንም ዲፕሲክን የምትጠቀሙ ከሆነም ችግር የለም። ዛሬ የምናየው ለሁሉም በተመሳሳይ ይሰራል። ኤአይን ተጠቅመን ማንኛውንም ስራ ለመስራት፣ ለምሳሌ ቪዲዮ ለመስራት ሊሆን ይችላል፣ ምስል ለመፍጠር ሊሆን ይችላል፣ እንዲሁም ማንኛውንም ስራ ለመስራት ፕሮምፕት ማድረግ ወይንም ኤአይ አፕሊኬሽኑን ማናገር፣ መጠየቅ እንዲሁም ማዘዝ ግድ ይለናል። ይህን ትዕዛዝ የምናስተላልፈው ደግሞ በጽሁፍ ወይንም በድምጽ ነው። ባጭሩ ፕሮምፕት ማለት ለኤአይ አፕሊኬሽኖች የምናቀርበው መጠይቅ ወይንም ትዕዛዝ ማለት ነው። ፕሮምፕት ኢንጂነሪንግ ደግሞ የአጠያየቅ ስልታችን ወይንም ጥበብ ነው። ኤአይ አፕሊኬሽኖች የምንፈልገውን መረጃ ደረጃውን በጠበቀ መንገድ ሰርተውልን ውጤታማ መሆን ከፈለግን ፍላጎታችንን መጠየቅ ብቻ ሳይሆን ፍላጎታችንን የምንጠይቅበት መንገድ ወሳኝነት አለው። ለዚህም ነው የፕሮምፕት ኢንጂነሪንግ እውቀት በኤአይ ዘመን ወሳኝ ይሆን። ለመሆኑ ፕሮምፕት ኢንጂነሪንግ ምንድን ነው? በዛሬው ቪዲዮ እንዴት የፕሮምፕት አጻጻፍ ጥበብን በቀላሉ ማስተር እንደምታደርጉ ታሳያችኋለሁ። ስለ ፕሮምፕት ኢንጂነሪንግ ጠለቅ ብለን ከማውራታችን በፊት ቅድም መግቢያ ላይ ኤአይ አፕሊኬሽኖችን እንደ ጉግል ሰርች መጠቀም አቁሙ ብዬ ነበር። ምን ማለት እንደሆነ እስቲ በቀላል ምሳሌ ላስረዳችሁ። XYZ የሚባል ቦታ እየሄዳችሁ ነው እንበል። በመሃል መንገድ ጠፋባችሁ። በመንገዳችሁ ላይ ጉግል የተባለ ሰው ብታገኙና መንገድ እንደጠፋባችሁ XYZ የሚባል ቦታ ለመድረስ የሚያስችል ካርታ እንዲሰጣችሁ ብትጠይቁት ጉግል ምን ያደርጋል? ከያዛቸው ካርታዎች መሃል XYZ የሚል የተጻፈበትን ካርታ ይሰጣችኋል። ያንን ካርታ ይዛችሁ መንገዳችሁን እየለያችሁ የሚጠቅመውን መንገድና የማይጠቅመውን መንገድ እየለያችሁ እዛ ቦታ መድረስ የእናንተ ፋንታ ነው የሚሆነው። በአንጻሩ ደግሞ ቻት ጂፒቲን መንገድ ላገኛችሁት እንበል። XYZ የሚባል ቦታ እየሄዳችሁ እንደሆነና መንገድ እንደጠፋባችሁ ብትነግሩት XYZ ቦታ የሚያደርስ ካርታ ሰርቶ ነው የሚሰጣችሁ። ለእግረኛ የሚሆን ስራልኝ ካላችሁት ካርታውን ለእግር እንደሚመች አድርጎ ያስተካክለዋል። አይ ለመኪና እንደሚመች አድርገህ ካርታውን ስራልኝ ብትሉት ደግሞ ካርታውን አሁንም ለመኪና መንገድ እንደሚመች አድርጎ ሰርቶ ይሰጣችኋል። ስለዚህ ቦታው ላይ የሚያደርሳችሁን ካርታ እንደሚመቻችሁ አድርጎ ይሰራላችኋል ማለት ነው። በሁለቱ መካከል ያለው ልዩነት ጉግል አንድም ወይ ሁለት ካርታ ይሰጣችኋል። ከሁለቱ ካርታዎች የሚመቻችሁን እየመረጣችሁና እየለያችሁ እዛ ቦታ መድረስ የእናንተ ፋንታ ነው የሚሆነው። በአንጻሩ ግን ቻት ጂፒቲ ለእናንተ ፍላጎት እንደሚመች አድርጎ ከስተማይዝ የሆነ ካርታ ሰርቶ ይሰጣችኋል ማለት ነው። የሁለቱን ልዩነት ባጭሩ ለማጠቃለል ጉግል ሰርች የሚጠቀመው ኪወርድ ማቺንግ ነው። እናንተ የጻፋችሁለትን ወርድ ማች በማድረግ ከኢንተርኔት ላይ በማፈላለግ ጠቃሚ የሚላቸውን ሊንኮች ያቀርብላችኋል። እነዚህ ሊንኮች የያዙትን መረጃ አይታችሁ የሚስማማችሁን መረጃ ወስዳችሁ በምትፈልጉት መልኩ ማዘጋጀት የእናንተ ድርሻ ነው። በአንጻሩ ግን ጀነሬቲቭ ኤአይ የምንላቸው የኤአይ አፕሊኬሽኖች እንደ ቻት ጂፒቲ ወይንም ጀሚናይ ያሉት የተጠየቁትን መረጃ በጽሁፍ፣ በምስል ወይንም በቪዲዮ ጀነሬት አድርገው እኛ እንደምንፈልገው አዘጋጅተው በምንፈልገው መልኩ ያቀርቡልናል። ይህን መረጃ ለማዘጋጀት እንደ ጉግል ሰርች ኪወርድ ማቺንግ ብቻ አይደለም የሚጠቀሙት። ከጥያቄያችን ጀርባ ያለውን ፍላጎት ወይንም ኢንቴንት እና የጥያቄያችን መንፈስ ወይንም ኮንቴክስት በመረዳት ለኛ ፍላጎት ተስማሚ በሆነ መልኩ መረጃውን ፈልገውና አቀናብረው ያቀርቡልናል። የኤአይ አፕሊኬሽኖች የማሰብና የመስራት ብቃታቸውን በከፍተኛ ደረጃ መጠቀም ከፈለግን ጥያቄ መጠየቅ ብቻ ሳይሆን አጠያየቃችንም ወሳኝነት አለው። እዚህ በመቀጠል የኤአይ አፕሊኬሽኖችን ምን መጠየቅ አለብን፣ እንዴትስ መጠየቅ አለብን የሚለውን የፕሮምፕት ኢንጂነሪንግ ጥበብ እንመለከታለን። በነገራችን ላይ በኤአይ ዓለም ውስጥ ምን እንጠይቃለን ሳይሆን እንዴት እንጠይቃለን ነው ሚዛን የሚደፋው። ለዚህም ነው ፕሮምፕት ኢንጂነሪንግ the art of talking to AI የሚባለው። ቀጥሎ የምንመለከታቸውን አራት መሰረታዊ ቴክኒኮች በምትጽፉት ፕሮምፕት ከተጠቀማችሁ ውጤታማ የሆነ ስራ ኤአይን ተጠቅማችሁ መስራት ትችላላችሁ። እነዚህ አራቱ ለፕሮምፕታችን አስፈላጊ የሆኑ ቴክኒኮች ሮል ወይንም ፐርሶና፣
ታስክ፣ ኮንቴክስት እና ፎርማት በመባል ይታወቃሉ። እነዚህን 4 ቴክኒኮች ለየብቻቸውም ሆነ አንድ ላይ በፕሮምፕታችን ውስጥ ልንጠቀማቸው እንችላለን። እነዚህን ቴክኒኮች ተጠቅመን የምንጽፈው ፕሮምፕት 10 እጥፍ ውጤታማ ያደርገናል። እስኪ አሁን ለየብቻ በምሳሌ እናያቸው። መጀመሪያው ሮል ወይም ፐርሶና የምንለው ነው። ይህ ለቻት ጂፒቲ የምንሰጠው ካራክተር ወይም ሚና ነው። ለምሳሌ በጤና ዙሪያ ጥያቄ ሲኖረን ቻት ጂፒቲን እንደ ጤና ባለሙያ፣ እንደ ዶክተር ወይንም እንደ ነርስ ሆኖ እንዲመልስልን የሙያ ሚና መስጠት እንችላለን። እንደዚህ ሮል መስጠታችን ጀነሪክ ምላሽ ከመስጠት ይልቅ እንደ ጤና ባለሙያ ሆኖ ሙያዊ መልስ እንዲሰጠንና ተጨማሪ የማሰብ አቅሙን ወይንም ሪዝኒንጉን እንዲጠቀም እናደርገዋለን። እስኪ ሮል ወይንም ፐርሶና በፕሮምፕታችን ውስጥ ስንጠቀም ምን እንደሚመስል በምሳሌ እንየው። Prompt: Explain how to make a simple shiro recipe for beginners. በዚህ ፕሮምፕት ለኤአይ ሞዴላችን ሮል ወይም የሙያተኛ ሚና አልሰጠነውም። ስለዚህ የሚሰጠን መልስ ቤዚክ ወይንም ጀነሪክ የሚባልና የባለሙያ ትንታኔ የሌለበት ነው። እስኪ ሮል ስንሰጠው ፕሮምፕቱ ምን እንደሚመስል አብረን እንይ። Prompt: Act as a professional Ethiopian chef. Explain how to make a simple shiro recipe for beginners. በዚህኛው ፕሮምፕት ኤአይ ሞዴላችን እንደ ፕሮፌሽናል ሼፍ መልስ እንዲሰጠን ጠይቀነዋል። እስኪ ቻት ጂፒቲ ለሁለቱም ምን አይነት ምላሽ እንደሚሰጠን እንይ። እንግዲህ እንደምታዩት ከመጀመሪያው ፕሮምፕት ይልቅ ለሁለተኛው የበለጠ ሙያዊና የተብራራ መልስ ሰጥቶናል። ምን ጊዜም ፕሮምፕት ስንጽፍ በምንጠይቀው ጥያቄ ዙሪያ ኤክስፐርት ወይንም ባለሙያ ሆኖ እንዲመልስልን አድርገን መጻፍ አለብን። ሁለተኛው የፕሮምፕት ቴክኒክ ታስክ ነው። ታስክ ቻት ጂፒቲ እንዲሰራልን ወይንም እንዲሰጠን የምንፈልገው ስራ ነው። Give me a workout routine. ታስክ በተብራራ መልኩና ግራ በማያጋባ መልኩ ግልጽ በሆነ ቋንቋ መነገር አለበት። Prompt: Your task is to create a 10-minute home workout routine that requires no equipment and focuses on burning fat. ሶስተኛው የፕሮምፕት ቴክኒክ ኮንቴክስት ነው። ኮንቴክስት የሚወክለው ተጨማሪ መረጃዎችን ወይንም ምሳሌዎችን እንዲሁም ባክግራውንድ ኢንፎርሜሽን የምንላቸውን ነው። እነዚህን መረጃዎች ከጥያቄዎቻችን ጋር በመጨመራችን ቻት ጂፒቲ ፍላጎታችን ምን እንደሆነ የበለጠ እንዲረዳ ያግዘዋል። እስኪ ኮንቴክስት ፕሮምፕት ውስጥ ሲገባ ምን እንደሚመስል በምሳሌ እንይ። Explain photosynthesis. Prompt: Explain photosynthesis in simple terms. Context: I'm helping a 10-year-old child understand it for a school homework assignment. አራተኛው የፕሮምፕት ቴክኒክ ፎርማት ነው። ፎርማት ቻት ጂፒቲ ያዘጋጀውን መረጃ በምን መልኩ እንደሚያቀርብላችሁ የምትነግሩበት የፕሮምፕት ክፍል ነው። መረጃውን በወርድ ወይም በፒዲኤፍ ፎርማት እንዲሰጣችሁ መጠየቅ ትችላላችሁ። ካልሆነም ደግሞ በስንት ፓራግራፍ ወይንም በስንት ካራክተር የተወሰነ መረጃ እንዲሰጣችሁ መጠየቅ ትችላላችሁ። Explain 3 ways to save money. Here is the text to convert. Format: Give the answer in a numbered list with each point under 20 words. እስኪ አሁን ደግሞ አራቱንም ቴክኒኮች አንድ ላይ የያዘ የፕሮምፕት አጻጻፍ ምን እንደሚመስል እንመልከት። Act as a professional nutrition coach. Your task is to create a simple one-day meal plan. Context: The person is a beginner trying to eat healthy on a busy schedule. Format: Present the meal plan in a table with breakfast, lunch, dinner, and snacks. አሁን በመጨረሻ ማሳያችሁ ስለ ሩት ፕሮምፕት ነው። ሩት ፕሮምፕቶች ስፔሻል ፕሮምፕቶች ናቸው። ቻት ጂፒቲን ለራሳችሁ ስራ ወይንም ፍላጎት እንደሚመች አድርጋችሁ ከስተማይዝ የምታደርጉባቸው ፕሮምፕቶች ናቸው። ሩት ፕሮምፕት የራሳችሁን ህግና ደንብ ለቻት ጂፒቲ የምትሰጡበት ቴክኒክ ነው። ለምሳሌ የንግግር ዘይቤውን ወይንም ቶን ለመወሰን ሊሆን ይችላል። ካልሆነም ደግሞ ለአንድ ወሰን ስራ ብቻ መረጃ እንዲሰጥ ስትፈልጉ ነው። ብዙ ጊዜ የምትጠቀሙት እንደ ከስተመር ሰፖርት ላሉ አገልግሎቶች ቻት ቦቶች ከሚፈልገው አገልግሎት ውጭ ጥያቄ ሲጠየቁ መልስ እንዳይሰጡ ነው። እስኪ ሩት ፕሮምፕትን በሁለት ምሳሌዎች እንመልከተው። የመጀመሪያው ሩት ፕሮምፕት ቻት ጂፒቲን ዕውቀቱ በምግብና ጤና ላይ ብቻ የሚያማክር እንዲሆን ያዛል። ከዚህ ውጭ ምንም አይነት ጥያቄ ቢጠየቅ ዕውቀቱ እንደሌለው ይናገራል። እስኪ የኢትዮጵያ ዋና ከተማ ማን እንደሆነ ልጠይቀው።
እንደምታዩት ቻትጂፒቲ ለጥያቄያችን መልስ መስጠት እንደማይችል ነግሮናል። ሁለተኛው ሩት ፕሮምፕት ደግሞ የቻትጂፒቲን ዕውቀት እስከ 2008 ብቻ እንዲሆን ይገድባል። ያ ማለት ቻትጂፒቲ ከ2008 በኋላ ስላሉ ነገሮች ምንም አይነት ዕውቀት አይኖረውም። እንደምትመለከቱት አሁን ያሉትን የአሜሪካ ፕሬዝዳንት ሲጠይቀው ጆርጅ ቡሽ ሲል መልሶልኛል። ቻትጂፒቲን በዚህ መልኩ በሩት ፕሮምፕቶች ከተጠቀማችሁት በኋላ ወደ ነበረበት ማንነቱ ወይንም ወደ ነበረበት ስቴት ለመመለስ እንደዚህ አይነት ፕሮምፕቶችን መጠቀም ትችላላችሁ። እንግዲህ የኤአይ አፕሊኬሽኖችን ተጠቅመን ለምንሰራቸው ስራዎች የበለጠ ውጤታማ ስለሚያደርገን የፕሮምፕት ጥበብ የሰራሁት ቪዲዮ ይህን ይመስል ነበር። እስኪ እናንተም ፕራክቲስ አድርጉትና ያያችሁትን ለውጥ በኮሜንት ጻፉልኝ። ቪዲዮንም ከወደዳችሁት ኮሜንት፣ ላይክ፣ ሼር አድርጉ። በሌላ ቪዲዮ አገኛችኋለሁ። ሰላም ቆዩኝ።